በጣም ጥንቃቄ ማድረግ ያስፈልጋቸዋል። በዚህ ሳምንት እንደተለመደው ከፊታችን ባለው ሳምንት ከነገ ሰኞ ጀምሮ የሚኖረውን ትላልቅ ፋይናንሻል ኢቨንቶች እነግራችኋለሁ። እናንተም እንደተለመደው ፎሎ እያደረጋችሁ ሰኞ ላይ እንደምታዩት ይሄን ያክል ኢምፓክት ያለው ዜና አይኖርም። በተጨማሪም ሰኞ ትልቅ ኢምፓክት ያለው የካምፓኒዎች ኤርኒንግ ሪፖርት የለም። ከኦፕን በፊት ሲጀምር ምንም ነገር የለም። ከክሎዝ በኋላ ግን ዙም አለ። የሳምንቱ አሪፍ ቀን የሚባሉት እንግዲህ እንደምታዩት ማክሰኞና እሮብ ነው የሚሆኑት። ማክሰኞ ላይ እንደምታዩት ፒፒአይ አለ ማለት ነው። የማክሰኞ ኤርኒንጎች ሪላቲቭሊ የተሻሉ ናቸው። ከኦፕን በፊት እነዚህ የምታያቸው ናቸው። ከክሎዝ በኋላ ደግሞ ዴል እና ኤችፒ አለ። እነዚህ ኤስኤምፒ 500 ነው እንጂ የሚያነቃንቁት ይሄን ያክል ኢምፓክት የላቸው። ሮብ እንደምታዩት ሁሉ ጊዜ አሪፍ ቀን ነው የሚሆነው። እንደምታዩት አንኢምፕሎይመንት ክሌምስ አለ እና ደግሞ ኮር ፕራይስ ኢንዴክስ አለ። ቴንታቲቭ ነው። ቢሆንም ግን ሮብ ዕለት ምንም አይነት ኤርኒንግ ሪፖርት የለም ማለት ይቻላል። እንደምታዩት ከኦፕን በፊት ጆን ዲር እና ሊያውቶ ናቸው። ከክሎዝ በኋላ ምንም ነገር የለም። እነዚህ ራሳቸው ከኦፕን በፊት ቢሆኑ ምንም አይነት ኢምፓክት የላቸው ማለት ይቻላል። ሐሙስ ኖቬምበር 27 እንግዲህ ባንክ ሆሊዴይ ነው። ያው ቴንክስ ጊቪንግ ስለሆነ ሁሉ ነገር ዝግ ነው የሚሆነው። በተጨማሪም ሐሙስም አርብም ምንም አይነት ኤርኒንግ ሪፖርቶች አይኖሩም። በተጨማሪም አርብ ምንም አይነት ዜና አይኖርም። ያው የበዓል ማግስት ስለሆነ አብዛኛው ማርኬት አርፍደው ከፍተው ቶሎ ነው የሚዘጉት። ሐሙስና አርብ እንግዲህ እንደምታየው ዊኬንድ ነው የሚመስለው። አብዛኞቹ ማርኬቶች ዝግ ናቸው። ነገር ግን አንዳንድ ማርኬቶች አሉ ክፍት የሆኑ። ዛም ላይ ትሬድ ባታደርጉ ይመረጣል። ምክንያቱም ቮሊዩም አይኖርም።